ይህ ከደሴ ኮምቦልቻ የድሮው መንገድ ነው ወይም ደግሞ በአሁኑ ሰዓት እንደ ተለዋጭ መንገድ ሆኖ ነው የሚያገለግለው። አገልግሎት እየሰጠ አይደለም በብዛት። በጀሜ ኮረብታ በጀርባ በኩል በአራዳ ከመሰራቱ በፊት ይህ መንገድ ነበር እንግዲህ ለብዙ ዘመን ከደሴ ኮምቦልቻ ስንጓዝበት የነበረው ማለት ነው። እንደምታዩት የሰኞ ገበያ ከተማ የጧት ገጽታ ይህንን ይመስላል። ሰኞ ገበያ እንደምታዩት በማደግ ላይ የምትገኝ ሰፈር ነች ማለት ነው። እንደምታዩት ቀደምት ከሚባሉት የደሴ ከተማ ሰፈሮች አንዷ ናት። የተሰራ ህንፃ ነው ማለት ነው። ያሰሩት ደጃዝማች ዮሴፍ ብሩ ይባላሉ። እሳቸው እንግዲህ በሰዓቱ ለመኖሪያ ቤትነት ያስገነቡት ማለት ነው። እንግዲህ እሳቸው ከ1909 እስከ 28 ድረስ መኖሪያነት ተጠቅመውበታል። ከ1909 እስከ 28 ባለው ማለት ነው። በ1928 በታሪክ እንደምናውቀው ጣሊያኖች ኢትዮጵያን በጎበኙበት ሰዓት ውድ በሆነ ዋጋ እና ባልታወቀ ዋጋ ጣሊያኖች ገዝተውት እስከ 33 ድረስ ጣሊያኖች እንደ ቢሮነት እንደ መኖሪያነት ሲጠቀሙበት ቆይተዋል ማለት ነው። ጣሊያን ከወጣ በኋላ ከ33 እስከ 73 ባለው ደግሞ የተለያየ የመንግስት መስሪያ ቤት ሆኖ ሲያገለግል ከቆየ በኋላ በ1973 ግን የኢትዮጵያ መሪ በነበሩት በመንግስቱ ኃይለማርያም ወሎን በሚጎበኙበት ሰዓት የወሎ ቤተ መዘክር ወይም ሙዚየም ብለው መርቀው ከፍቶት እንግዲህ እስካሁን ድረስ ሙዚየም ሆኖ እያገለገለ ነው የሚገኘው ማለት ነው። ከፈረንሳይ መንግስት ለአፄ ምኒልክ የተሰጣቸው መድፍ ነው። አድዋ ላይ ከፍተኛ ሚና ተጫውቷል። ይህኛው መድፍ ከአድዋ መልስ ደግሞ ለንጉስ ሚካኤል በስጦታ ተሰጠው ነው የሚገኘው ማለት ነው። እንግዲህ የመጀመሪያ ስም ፊደላቸው ምን የሚላለ ንጉስ ምኒልክ ማለት ነው ለማለት ነው ማለት ነው።
የአድዋ መልስ የነበረ መድፍ ነው። አድዋ ላይ ጥቅም ላይ ውሏል። ጥቅም ላይ የዋለ መድፍ ነው። 1890 በፈረንጆች ማለት ነው። በእኛ 82 አድዋ ደግሞ 88 ነበር ማለት ነው። አድዋ ላይ ጥቅም ላይ ውሏል። ሲመለሱ ግን ለንጉስ ሚካኤል ለነበራቸው ጀግንነት የተበረከተ አማችም ስለነበሩ በስጦታ ሰጠው ነው ማለት ነው የሚገኘው። ሸክላዎች ናቸው። እንግዲህ ናቸው። እንግዲህ እነዚህ አርኪኦሎጂ ናቸው። ከቃሉ አካባቢ የመጡ ናቸው እድሜ ያላቸው የዝሆን አጥንት ናቸው። ከእድሜያቸው ብዛት ደግሞ ወደ ድንጋይነት እየተቀየሩ ይገኛሉ። ኦልሬዲ ድንጋይ ሆኗል ማለት የዝሆን አጥንት ማለት ነው። የዝሆን አጥንት 3.5 ሚሊዮን ዕድሜ ያላቸው ማለት ነው። ኢትዮጵያን እንግዲህ በ1970ዎቹ ውስጥ በኢትዮጵያ ከነበሩት የኪነት ቡድኖች ውስጥ አንጋፋ የነበረ ታዋቂም የነበረ ነው። እንግዲህ ኢትዮጵያ ከጫፍ እስከ ጫፍ እየዞረ ወታደር ያነቃቃ ነበር፣ ከተሞችን ያበረታታ ነበር። በዛን ሰዓት እንግዲህ ከተለያዩ ተቋማት የተሰጠው እውቅና ነው ማለት ነው። ይሄኛው መቼ ተሰጠው ከነማን ተሰጠው የሚለው እያንዳንዱ ካፕሽን አለው። ለምሳሌ ከኢሰፓ ላይ ያለው ከአምስተኛ ብርጌድ በ1975 ይላል። ሁሎችም ያው በአርማና በዳንሶች ባህል አባላይ እነሱ ስጦታዎች ናቸው። በአርማሞች ይሰጣሉ፣ በቁስ ነገር ይሰጣሉ። እነዚህ በሙሉ እንግዲህ የምታዩቸው ለወሎ ላሊበላ ባህል ቡድን በስጦታ በተለያየ ዘመን የተበረከቱ ናቸው። እንደምናያቸው እንግዲህ ነጋሪት ናቸው። እነዚህ ነጋሪቶች የንጉስ ሚካኤል ነጋሪት ናቸው። በአድዋ ጊዜ እንግዲህ የተሰሩት ከእንጨት እና ከቆዳ ነው ማለት ነው። እንግዲህ እነዚህ በአድዋ ጦርነት ጊዜ የፊት አዋጅ ያሳወቁበት በእነዚህ ነጋሪቶች ነው ማለት ነው። በተለይ የኛ ወታደር የያዛቸው መሳሪያዎች ናቸው ማለት ነው። እንደምታያቸው ጦሮች ናቸው፣ ጋሻዎች ናቸው። ጋሻዎች ም የሚል ፊደል አለባቸው ያጭን ስለሆኑ ማለት ነው። ም የሚል ፊደል ካለ ያጭነት ንብረት ነው ማለት ነው። ካለ ግንባሩ ላይ ያደርገዋል ማለት ነው። ይህን የሚጠቀሙት አንበሳ ገዳይ የሆኑ ነው። በብዛት ጀግና የጀግንነት መገለጫም ስለሆነ ማለት ነው። የአንበሳ ጋር ይባላሉ። በአድዋ ጦርነት ጊዜ አሁንም ወደ ጦርነቱ ሲሄዱ ቆላ አካባቢ ላይ ውሃ የሚያዝባቸው ናቸው። ከቆዳ ነው የሚሰሩ። በተለይ እነዚህ ረጃጅም ርቀት የሚሄዱ ነጋዴዎችም ይጠቀሙባቸዋል ማለት ነው። ያኛው ደግሞ ይሄ ምንድነው? እንደ ኮዳ አይነት ኮዳ ሆኖ ከእንጨት ነው የተሰራ ማለት ነው። የእንጨት ኮዳ ነው ማለት ነው። እዚህ ጋር ያለው ደግሞ በአድዋ ጦርነት ጊዜ አሁንም ምግብ ከተያዘባቸው አገልግሎች መካከል አንደኛው ይሄ ነው። ሁለት አይነት ምግብ ነው። የጾም፣ የፍስክ፣ ቀይ አልጫ፣ የሙስሊም የክርስቲያን ተብሎ የተያዘበት ነው ማለት ነው። ፈረስ መጋለቢያዎቻቸው ይህን ይመስላል ማለት ነው። አባ ሻንቆ ይባላል የፈረስ ናቸው። ሙሉ አልባሳቱ እንዳለ ሴት እንትኑ ማለት ነው። ከጣሊያኖች የተማረከ አየር መቋሚያ ወይም ጸረ አውሮፕላን ይባላል። ከጣሊያኖች የተማረከ 360 ዲግሪ ይዞታል ማለት ነው። አየር መቃወሚያ በአሁኑ ጊዜ የተማረኩ ውሃ መትረየስ ይባላሉ፣ ወይም ባዛንታይን መትረየስ ይባላሉ። ውሃ ማቀዝቀዣ ይጠቀማሉ ማለት ነው። እነዚህ በአድዋ ጊዜ የተማረኩ ናቸው ማለት ነው። ውሃ መትረየስ ነው ስማቸው ማለት ነው። ሰዓቱ ኋላ ቀር የሚባሉ አይነት መሳሪያዎች፣ በሰዓቱ ደግሞ በኢትዮጵያ በኩል ዘመናዊ የሚባሉ መሳሪያዎች ናቸው። አልፎ አልፎ እንግዲህ እነዚህ በመሪዎች ደረጃ የተያዙ መሳሪያዎች የነበሩ ናቸው። እንግዲህ እነዚህ ዘመናዊ መሳሪያ የሚባሉ ሰዓቱ አድዋ ላይ ግን ጥቅም ላይ የዋሉ መሳሪያዎች ናቸው ማለት ነው። መጠበቂያ የምንላቸው እና አውሳ ክልለት አፋር የሚባል በአሁኑ እና አሰብ ከኤርትራ ጋር ያለችው እነ ዋግ ራሱን ብሔረሰብ የሆኑ እነ ራያ ቆቦን ሁሉ አካቶ ያዘው ወሎ ክፍለ ሀገር የሚባለው በዛን ሰዓት ስለተዋቀረ የዛን ማህበረሰብ ደግሞ መገልገያ ዕቃ ነው ማለት ነው። ይሄኛው በተለይ ቤት ውስጥ የሚጠቀሙበት ነው ማለት ነው። ወደዚህ ስንመጣ እንግዲህ ናቸው። እዚህ ጋር ስንመጣ ተራስ በርኩማ ይባላሉ። እዛ ጋር ደግሞ እንደምታየው ሰፌድ ዳቦ ማቅረቢያቸው፣ እነዛ ወተት ማለቢያ ጮጮ፣ የፀጉር ማበጠሪያቸው፣ እነዚህ ደግሞ አለባበሳቸውን የሚያሳይ ነው ማለት ነው። እዚህ ጋር ስንመጣ ደግሞ
መጠጫዎቹ ነው። እነዚህ ጠጅ የሚጠጣባቸው ናቸው፣ በሬዲዮቹ ማለት ነው። ጠጅ መጠጫ ብቻ ነው የሚያገለግሉት። ሌሎቹ ግን እነዚህ ዋንጫዎች ከጠጅ ውጭ የሆኑ መጠጦች የሚጠጣባቸው መጠጫዎች ናቸው ማለት ነው። እችኛ ሚጥሚጣ መያዣ ናት። እያደሩ ስጋ ሲበሉ ለስጋ መመገቢያ ጨው ሚጥሚጣ ፎቶግራፎች ሌላቸው ባይዘ እነዚህ ፎቶግራፎች ጋሚው ቁልጮ እንግዲህ አለባበሱን የፀጉር ስራቸውን የሚያሳይ ይሄ ነው ማለት ነው። ወደዚህ ስንመጣም የራያ ጫማ በረባሶ፣ ወደዛ ደግሞ ቅቤ መያዣ ጌጣጌጥ መያዣቸውም አለ። እቺ ሙዳይ ነች። አገልግል ቀለም ሻሽ ያው የተለየ ነገር የለም። በጣም እናውቃቸዋለን። የሙዚቃ መሳሪያዎች ነው እዚህ ባላሰባታለሁ ቤተክርስቲያን ያሉት የሚጠቀሙት ነው። እንደምናየው ደግሞ ጉዳት ላይ ነው የሚገኘው ማለት ነው። የሜዳ ፍየል ነች እቺ። ኢሹር እንስሳት ትባላለች። አዞ ያው ብዙ ነበሩ ነበርናቸው። አቶ ታዬ ወልደ መድኅን ይባላሉ። እኒህ በዛ ሰዓት ሙዚየሙ ተመርቆ ሲከፈት የባህል ቱሪዝም ኃላፊ ነበሩ ናቸው። ሌላው መንግስቱ ኃይለማርያም ደሴ ሙዚየም መርቆ ሲከፍት የተሰማቸውን ደስ አይገል ማለት ማኑዋል ፒያኖ የሚባለው ነው። እንግዲህ በ1973 ከእንግሊዝ መንግስት ለልዑል አልጋ ወራሽ አፄ ኃይለሥላሴ በስጦታ የተሰጣቸው መጫወቻ ፒያኖ ነው ማለት ነው። እንደምናየው አሁን ድረስ ይህን ይመስላል። ስለጎበኛ